ፊትሽን ከመንከባከብሽ በፊት ይሄን ማወቅ አለብሽ። ስለዚህ ዛሬ ስለ ቆዳ አይነቶችና የቆዳ እንክብካቤ አይነቶች እናያለን። ይህ ቻናል ስለ ውበት አጠባበቅና ስለ ጸጉር እድገት የምትማሪበት ቻናል ነው። ቪዲዮ ከተመቸሽ ቤቱን ሰብስክራይብ አድርጊ። ቆዳችንን መንከባከብ ከመጀመራችን በፊት ይሄንን ልናውቅ ይገባል። የቆዳ አይነቶች በ5 ይከፈላሉ። የእናንተ ቆዳ ከየትኛው ነው? በዝርዝር ልንገራችሁ። አንደኛ ኖርማል ስኪን የምንለው ነው። ይህ አይወዛም፣ አይደርቅም፣ አይቆጣም። ይህ ኖርማል ስኪን የምንለው ወይም መደበኛ ቆዳ ነው ማለት ነው። በሁለተኛ ደረጃ ኦይሊ ስኪን ወይም ቅባታማ ቆዳ ይባላል። ይህ ወዛማ ነው። እንዲሁም በፊት ላይ ትላልቅ ነጠብጣብ ልክ እንደ ቡግር ያሉ ምልክቶች ሊኖሩት ይችላሉ። ሶስተኛ ድራይ ስኪን ወይም ደረቅ ስኪን የምንለው ነው። ይህ አብዛኛውን ጊዜ ፊት የመጨምደድ እንዲሁም ፊት ላይ ነጫጭ ነገር ይኖራል። ስለዚህ ይህ ድራይ ስኪን በማለት ወይም ደረቅ ቆዳ በማለት እንለየዋለን። ሴንሲቲቭ ስኪን፣ ይህ በቀላሉ በነገሮች ይቆጣል። አዳዲስ ፕሮዳክት ወይም ፀሐይ በሚያገኘው ሰዓት ቶሎ የመቅላት እንዲሁም ፊታችን የመቆጣት ምልክት ያሳያል። ይህ ሴንሲቲቭ ስኪን ወይም ስሜታዊ ቆዳ ብለን እንለዋለን። በመጨረሻም ኮምቢኔሽን ስኪን፣ ይህ ደግሞ ኮምቢኔሽን ስኪን ማለት የተቀላቀለ የቆዳ አይነት ማለት ነው። ለምሳሌ ግንባር፣ አፍንጫ አካባቢ ወዛማ ሆኖ ጉንጫችን አካባቢ ደረቃማ ከሆነ ይህ ኮምቢኔሽን ስኪን ወይም የተቀላቀለ የቆዳ አይነት እንለዋለን። አሁን የቆዳ አይነቶችን ከለየን፣ አሁን ደግሞ ሞይስቸራይዘር ምን አይነት ሞይስቸራይዘር ከኛ ቆዳ ጋር እንደሚሄድ የማሳያችሁ ይሆናል ማለት ነው። ለመደበኛ ቆዳ ላላችሁ ቀለል ያለ ሞይስቸራይዘር እና ለስላሳ ክሊንዘር ይጠቀሙ። ኦይሊ ስኪን ወይም ደግሞ ወዛማ ቆዳ የምንለው ከሆነ ደግሞ ያላችሁ በቀን 2 ጊዜ ብቻ ፊታችሁን በሳሙና እየታጠባችሁ ኦይሊ ፍሪ የሆነ ሞይስቸራይዘር ይጠቀሙ። ድራይ ስኪን ወይም ደግሞ ደረቅ ቆዳ የምንለው ከሆነ ያላችሁ ለዚህ ጠንካራ ሞይስቸራይዘር ይጠቀሙ። እንዲሁም እርጥበት የሚጨምር ሞይስቸራይዘር እንዲሁም ፌስ ማስክ ይጠቀሙ። ሴንሲቲቭ ስኪን ወይም ደግሞ ስሜታዊ የቆዳ አይነት ያላችሁ ሽታ የሌለው ምርት ይጠቀሙ። አዲስ ምርት ከመጠቀሙ በፊት ትንሽ ቆዳ ላይ ሙከራ ያድርጉ። ይህ ሙከራ ምርቱ ለቆዳው ምን ያህል ተስማሚ እንደሆነ ለማወቅ ይረዳውታል። ስለ ቆዳ አይነቶችና ሞይስቸራይዘር ይህን ያህል ካየን፣ አሁን ደግሞ በቤት ውስጥ የምናዘጋጃቸው የፌስ ማስክ በዝርዝር የምነግራችሁ ይሆናል። ለዘይታማ ቆዳ 1 ማንኪያ ዮገርት ወይም እርጎ ከ1 ማንኪያ ሎሚ ጋር ቀላቅሎ ውህዱን መቀባት። ከዛም ከ5 እስከ 10 ደቂቃ ፊት ላይ ቆይቶ ለብ ባለ ውሃ ፊትን መለቅለቅ። ለደረቅ ቆዳ ደግሞ 1 ማንኪያ ማር፣ 1 ማንኪያ አቮካዶ ቀላቅሎ ውህዱን ፊት ላይ በመቀባት በተመሳሳይ ከ5 እስከ 10 ደቂቃ አቆይቶ ለብ ባለ ውሃ ፊትን መለቅለቅ። ይህ ውህድ ለደረቅ ቆዳ ተፈጥሯዊ እርጥበትና ተፈጥሯዊ ወዝ ስለሚሰጠው በሳምንት 2 ጊዜ ብትጠቀሚ ቆዳሽን ቆንጆና ለስላሳ ያደርግልሻል። በመቀጠል ሴንሲቲቭ ስኪን ወይም ደግሞ ስሜታዊ ቆዳ የምንለው ከሆነ ያለሽ ከፍተኛ ጥንቃቄ ማድረግ ይኖርብሻል። ሁልጊዜም ኬሚካል ፍሪ የሆኑ እንዲሁም ሆምሜድ የሆኑ ምርቶችን ልክ እንደ ኦሊቬራ እና ማር፣ ዮገርት ያሉ ምርቶችን በቤት ውስጥ ፌስ ማስክ ብትጠቀሚ ይህ ላንቺ ቆዳ ተስማሚ ይሆናሉ። ስለዚህ በተመሳሳይ ሁኔታ ከ5 እስከ 10 ደቂቃ አቆይተሽ በቀዝቃዛ ውሃ መለቅለቅ። በዋናነት የትኛውም የቆዳ አይነት ቢኖራችሁ በቀን ከ2 እስከ 3 ሊትር ውሃ መጠጣት፣ በቂ እረፍት ማግኘት እንዲሁም ሰንስክሪን መጠቀም፣ እነዚህ አስፈላጊና ለቆዳሽ ግዴታ የሆኑ ነገሮች ናቸው። በተጨማሪም ፊትን ከ2 ጊዜ በላይ በቀን አለመታጠብ፣ እንዲሁም ፊታችንን ከታጠብን በኋላ ፊታችን ላይ ያለው እርጥበት ሳይደርቅ የምንቀባውን ሞይስቸራይዘር መቀባት። ይህ የምንቀባው ሞይስቸራይዘር በቀላሉ ከፊታችን ቆዳ ጋር እንዲዋሃድ ያደርገዋል። ነገር ግን በደረቁ የምንቀባው ከሆነ ቆዳችን ያንን ሞይስቸራይዘር ለመቀበል ይከብደዋል። ስለዚህ ሁልጊዜም ፊታችሁን ከታጠባችሁ በኋላ ብዙም ሳይደርቅ እርጥበት እንዳለ የምንቀባውን የሚስማማንን እንደ ቆዳ ታይፓችን የምንቀባውን ሞይስቸራይዘር ማድረግ። ይህ ቪዲዮ እየጠቀመሽ ከሆነ ቤቱን ሰብስክራይብ ማድረግ አትርሺ። ቀጣይ የምሰራቸው ቪዲዮዎች ስለ ጸጉር እንዲሁም ስለ ቆዳ እንክብካቤ የምሰራቸው ቪዲዮዎች እንዲደርሱሽ ቤቱን ሰብስክራይብ እንዲሁም ላይክ በማድረግ ተቀላቀይ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።